ለሳምንታት ውጥረት ነግሶበት የከረመው የሄለንና የኢሱ ጉዳይ ዛሬ መቋጫውን ያገኛል ተብሎ ይጠበቃል። ወይኔ አሁን ገባኝ። ይሄን አበባ ትዝ ይላል። ይሄን አበባ እንደዚህ ይዤ ነበር የጠበኩት። እንደዚህ የሐረር ሙሽራ ነው የምመስለው። በጉጉት እየተጠበቀ የሚገኘው የሄለንና የኢሱ ፍጥጫ ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ 5 ሰዓት ላይ ይለይለታል ብለን ተስፋ እናደርጋለን። እንግዲህ ሳምንታትን ያስቆጠረው የሄለንና የኢሱ ፍጥጫ እስካሁን ድረስ እንደቀጠለ ነው። ምንም አይነት መፍትሄ ሳይገኝለት እስካሁን ቆይቷል ማለት ነው። ሄለን በጌሜ ቀን በቬሎዬ ላይ የነበረኝን ትዝታ ቀዳድጄ አስወግዳለሁ፣ በኢሱ ምክንያት የተገዙ አበባዎችንም ሆነ ስጦታዎች ከህይወቴና ከቤቴ አስወጥቼ እጥላለሁ እያለች ስትፎክር ሰንብታለች። እንግዲህ አይደርስ የለም ዛሬ ቅዳሜ ነው፣ ቀኑ ደርሷል። እውነት ሄለን እንዳለችው የኢሱን ማስታወሻዎች በሙሉ ቀዳ ታስወጣለች ወይስ አታስወጣም? እውነት ልብሱ ብቻ ይሆን የሚወጣው? ስጦታዎቹ ብቻ ይሆን የሚወጡት? ወይስ እውነት ከልቧም ይወጣል? ኢሱ አላውቃትም እያለ እንግዲህ እየተከራከረ ይገኛል። እሷ ደግሞ ብዙ ነገር አብረን አሳልፈናል፣ እንዴት ይክደኛል እያለች እያበደች ይገኛል። ሄለን እውነት ካለህ ዛሬ ቅዳሜ ከሌሊቱ 5 ሰዓት በኢትዮጵያ ሰዓት አቆጣጠር በእኔ ጌም ላይ እኔ ቤት ተገኝና እውነት ካለህ እውነታውን ለኢትዮጵያ ሕዝብ አሳውቅ እያለች ትገኛለች። እኔ እርግጠኛ ነኝ አስፈላጊ መረጃዎችንም አወጣለሁ እያለች ነው። ኢሱ ደግሞ ከሆነ ሰው ጋር ተመሳስዬባት ነው እኔ እቺን ሴት ፍጹም አላውቃትም እያለ የመከራከሪያ ነጥቡን አንስቶ እንግዲህ እሱም መግለጫ ሲሰጥ ከርሟል ማለት ነው። እውነት ሄለንና ኢሱ ግንኙነት አላቸው ወይስ የላቸውም? ይተዋወቃሉ ወይስ ኢሱ እንደሚለው ጭራሽ አይተዋወቁም? ሄለንን የምናውቃት በሌሎች ሰዎች ስራ ወይም ደግሞ በሌሎች ሰዎች ዙሪያ ላይ መረጃና ትንታኔ ስትሰጥ ነው የምናውቃትና ዛሬ ደግሞ የጉዳዩ ባለቤት እኔ ነኝ በማለት እንግዲህ ለሳምንታት በራሷ ጉዳይ ላይ ስትተነትን ከርማለች ማለት ነው። ዛሬ የዚህ ሁሉ ውጣ ውረድ የዚህ ሁሉ ጦርነት ከኢሱ ጋር እየተካሄደ ያለው ጦርነት ፍጻሜውን ያገኛል ብለን ተስፋ እናደርጋለን። መላው የኢትዮጵያ ሕዝብ በሄለን ቤት እንግዲህ ተጋብዘዋል ማለት ነው። ምክንያቱም በሄለንና በኢሱ መካከል ያለውን ፍጥጫ እውነት ዛሬ ፍጻሜውን ያገኛል ወይስ ጭራሽ ተካሮ ይቀጥላል? ኢሱስ ይገኛል ወይስ አይገኝም? ሄለን በቤቴ መተህ በጌሜ ቀን በእኔ ቤት ሆነ ማብራሪያ እንድትሰጥ እፈልጋለሁ። መተህ እውነት ግንኙነት የለንም የሚለውን ነገር አይኔን እያየህ እንድትነግራቸው እፈልጋለሁ እያለች እንግዲህ ስትፎክር ከርማለች። ኢሱስ ይገኛል ወይስ አይገኝም? ኢሱ እውነት ለኢትዮጵያ ሕዝብ እንግዲህ መጥቼ እውነታውን ላሳውቅ ብሎ በሄለን ቤት ይገኛል ወይስ አይገኝም? ይህ የሁላችንም ኢትዮጵያውያን ጥያቄ ሆኗል። እስካሁን ድረስ ዘቢባ ግርማ እንግዲህ ድምፃዊቷ ማለት ነው በባሏና በሄለን መካከል ስላለው ጦርነት ምንም አይነት መረጃ እየሰጠች አትገኝም። ዝምታን መርጣለች። እንግዲህ አንዳንዴ በዜማዎቿ እንግዲህ በአሽሙር መልክ ከመዝፈን ውጪ ምንም አይነት ማብራሪያዎችን አልሰጠችም በሁለቱ መካከል ስላለው ግንኙነት ማለት ነው። እውነት ዘቢባ ምን እየተሰማት ይሆን? ይህ የሁላችንም ጥያቄ ነው። ሄለን ዘቢባን እንግዲህ ብዙ ጊዜ በስራዎቿ እንደምትነቅፋት በእያንዳንዱ ነገሯ እንደምትናገራት እናውቃለን። እስከ ዛሬ ግን እንግዲህ እኛ የዝም ብሎ ያለመውደድ ነበር የመሰለን። ለካት በጣም ትልቅ ዱብዳ በውስጧ ስለነበረ ነው ሄለን እንግዲህ ዘቢባን እንደዚህ የጠመደቻት ማለት ነው። እየቆየም ቢሆን እንግዲህ ሄለን ዘቢባን ለመጥላት ያላት ምክንያት ኢሱ መሆኑን አረጋግጠናል ማለት ነው። በጣም ታዋቂ የሚባሉ ቲክታከሮችና ዩቲዩበሮች እንግዲህ የሄለንንና የኢሱን ጉዳይ እየዘገቡት ይገኛሉ። ዮኒ ማኛ ይህ ጉዳይ አንገብጋቢ ከመሆኑ የተነሳ ለኢሱ እስከ መደወል ደርሷል። ደውሎ ለማረጋገጥ ሞክሯል። ኢሱ በልጆቹ እየማለ እኔ በፍጹም ይችን ሴት አላውቃትም፣ ምንም ግንኙነት የለኝም እያለ በልጆቹ እየማለ ግንኙነት እንደሌለው ነግሮኛል እያለ እንግዲህ ዮኒ ማኛ ለኢሱ ደግፎ እየተከራከረ ነበረ ማለት ነው። ዮኒ ማኛና ሄለን እንግዲህ አይስማሙም፣ ብዙዎቻችን እናውቃለን። ምን እንደሆነ የጸባቸው ምክንያት ባናቅም ብዙም አይስማሙም እና ሄለንንም እንግዲህ ጠምዶ ወደ ኢሱ ዞሯል ማለት ነው። እንግዲህ ዮኒ ማኛ ማለት ነው። ሌሎችም እነ ጂጂ ኪያ ሄለንን እንግዲህ እየወረዱባት ይገኛል። ኢሱ ምንም አይነት ግንኙነት ሊኖረው አይችልም፣ ንቆሽ ሄዷል እያሉ በጣም ብዙ ነገሮችን እየተናገሯት ይገኛል። ሄለን እስካሁን ድረስ እየወረደባት ያለውን ውርጅብኝ እንግዲህ
ተቋቁማ ራሷን እየተከላከለችና ያሏትን መረጃዎች በተቻላት አቅም እያወጣች ለማሳመን እየሞከረች ነው። ዛሬ ከኢዮዳብ ጋር ያላትን ትልቅ ጌም ማሳረጊያውን በኢሱ ላይ ታረጋለች ማለት ነው። ኢሱ ይገኛል ወይ? ይህንን ጌም ድምቀት ሰጥቶት ጭራሽ ወደ ለየለት ጦርነት ይከተዋል ወይስ ፍጻሜውን ይሰጠዋል? ይህ የሁላችንም ጥያቄ ነው፣ የአብዛኞቻችን ጥያቄ። ሄለን ከኢሱ ጋር ግንኙነት ነበረኝ ካለች ያሏትን መረጃዎች ከቬሎና ከአበባ ባለፈ እንዲሁም ከስጦታዎች ባለፈ ፎቶ፣ ማስረጃ ወይም ቪዲዮ ካላት ታውጣ። እንደዛ ካልሆነ ልናምናት አንችልም ይላል። ግማሹ ደግሞ ሴት ናት፣ ባትበደል ይሄን ያህል አትሆንም፣ ገፍቷታል፣ ሄዷል፣ በላይዋ ላይ ሄዶ ሌላ ሴት አግብቶባታል እያለ እንግዲህ በሄለንና በኢሱ ምክንያት የኢትዮጵያ ሕዝብ ለሁለት በመከፈል ኃይለኛ ክርክር ላይ ይገኛሉ ማለት ነው። ሄለን እጅግ እንደተጎዳች ከፊቷ ላይ ለማወቅ ይቻላል። ቬሎውን ለብሳ ለሕዝቡ በምታሳይም ሰዓት ላይቭ ላይ በጣም ስሜቷ እንደተጎዳና እንደተሰበረ ለማየት ችለናል ማለት ነው። ሄለን ቢመለስ ግን ትቀበለዋለች ወይስ አትቀበለውም? እንደምናውቀው ኢሱ እንግዲህ ወደ ኢትዮጵያ ከመጣ በኋላ ከአርቲስት ዘቢባ ግርማ እንግዲህ በጋብቻ መጣመሩን የምናውቀው ጉዳይ ነው። ከዛም ባለፈ እንግዲህ ኢሱ ከዘቢባ 2 ልጆችን አፍርቷል። ከዚህ በኋላ ወደ ሄለን የመመለስ እድሉ እንግዲህ ምንም አይነት ነገር ይኖራል ብለን አናስብም። እጅግ በጣም የጠበበ ነው ማለት ነው። በዛ ላይ ሄለንንም አላውቃትም ይላል እሱ። እሷ እንግዲህ ያቀኛል፣ በጣም ብዙ ጉዳዮችን አሳልፈናል ትላለች። እኛ ከዳር ሆነን የምናየው ጉዳይ ነው። ይህ ሁሉ ጦርነት፣ ይህ ሁሉ ለሳምንታት የቀጠለ ጦርነትና ውዝግብ በዛሬ ምሽት በሄለን ጌም ላይ ከምሽቱ 5 ሰዓት በኢትዮጵያ ሰዓት አቆጣጠር ኢሱ በተቀጠረበት የኢትዮጵያ ሕዝብ ጥሪ በተደረገበት ጉዳይ ላይ በዚህ ጉዳይ ፍጻሜና መቋጫውን ይሰጡታል ብለን ተስፋ እናደርጋለን። ኢሱም እንግዲህ ተገኝቶ በዚህ ጉዳይ ላይ የተነሳበትን ውዝግብና ጥያቄ ማብራሪያና መግለጫ ይሰጣል ብለን እየጠበቅን እንገኛለን። አዳዲስ መረጃዎችን እየተከታተልኩ ማቀርብላችሁ ይሆናል ማለት ነው። እስካሁን ድረስ አብሬያችሁ የቆየሁት ዓለም ሰርፕራይዝ ነበርኩ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩኝ።